ሰላም ውድ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትበልልኝ። ለዚህ ቻናል አዲስ የሆናችሁት ላይክ፣ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ቪዲዮውን ጨርሳችሁ በማየት ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ በትህትና እለምናችኋለሁ። ውድ ቤተሰቦቼ እዚህ ጋር እንደምትመለከቱት የሆነ ነገር እየተቀባሁ ነው። ምን እንደተቀባሁትኝ በመጨረሻም እነግራችኋለሁ። ቪዲዮውን ጨርሳችሁ ይዩት። ቤተሰብ በጣም ተበሳጭቻለሁኝ። ምን እንዳዘጋጀሁት ተመልከቱ። እዚህ ጋር የምትመለከቱትን ክሬም ከዚህ ክሬም ቅቤ ለማውጣት ያው በቲክቶክ ላይ ነው ያየሁት እና ለማውጣት ካሰብኩትኝ ሳምንት አልፎኛል። 3 ቀን በሙሉ ፍሪጅ ውስጥ ውሃ በማስቀመጥ ዛሬ ነገ እያልኩትኝ አውጥቼ ልፈጭ ስል ሰው ይመጣብኛል፣ መልሼ ይከታለሁ። እንግዲህ እዚያ ጋር እንደምትመለከቱት ምናልባት አንዳንዴ ሴትዬም የሆነ ጣፋጭ ነገር ያው አለ አይደለ በ5 ደቂቃ ምናምን የሚደርሰውን ጣፋጭ ነገሮችን ትሰራለች እና እንግዳ ምናምን ሲመጣ ምናልባት ከወሰደችብኝ ብዬ በሳህን ቀንሼ ደብቄ ምናምን እንግዲህ ሰሞኑ ጉንፋን ይዞኝም ስለነበር በጣም ራስ ምታት አለብኝና ዘይት እቀባለሁ ማለት ቅባት እቀባለሁ። ምንም ማለት ነው ጠብ አይልም። ምንም እርካታ አይሰማኝም። በምትመለከቱት መልኩ ፈጭቼ በስተመጨረሻ ውሃና አረፋ ሆኖ ቀርቷል። በጣም ተበሳጭቼ እንደገና ደግሞ ሰሞኑ እናቴ ከኢትዮጵያ የላከችልኝ ቅቤ ነበረና በጣም ስለተበሳጨሁት አነጥራለሁ ብዬ ነበር አስቀመጥኩት ለጓደኛዬ ትንሽዬ ወስጄ። በዚህ አጋጣሚ ጓደኛዬ ይቅር በይኝ፣ ምክንያቱም ኮሰረት፣ ጥቁር አዝሙድ፣ ነጭ አዝሙድ ከሱ አምጥቼ ነበር እና ነገር ግን አልተሳካልኝም። እንግዲህ ከራስ በላይ ንፋስ ነው የሚባለው አይደለ? በምትመለከቱት መልኩ ግማሹን ነው ሩቡን ግማሹን ለሷ ሰጥቻት ነበር። ሩቧን ወስጄ እንግዲህ ሽታ እንዳያስቸግረኝ ፍሪጅ ውስጥ ነው የነበረው። የቤት ቅቤ ነው፣ እናቴ ናት እንግዲህ የላከችልኝ ለሽታ። በምትመለከቱት መልኩ ኔስካፌ ጨምሬ ይገርማችኋል። በምትመለከቱት መልኩ እንግዲህ ኔስካፌውን ጨምሬ በደንብ አሸውትኝና ተቀቦት። በዚህ አጋጣሚ የክሬሙን ነገር በኮሜንት እንድታስቀምጡልኝ በትህትና እጠይቃችኋለሁ። ከኔ ነው ስህተቱ ከክሬሙ ነው ወይስ ምን ማድረግ እንዳለብኝ? በእውነት ሰዎች ሲያወጡ ሳይ ማለት ነው በጣም በቃ ቀይ የሆነ በቃ የሚያምር ቅቤ ነው እኔ ማየውና እና ምናልባት የምትጨምሩት ነገርም ካለ እባካችሁ በኮሜንት እንድታስቀምጡልኝ በትህትና እነግራችኋለሁኝ። በጣም ይሄ ቅቤ ደግሞ በጣም ምርጥ ነው። ሽታ ራሱ ፍሪጅ ውስጥ አሁን ወር ሊሆነው ነው እናቴ ከላከችልኝ። ይሄ ለብቻ ለጸጉርሽ ብላ ነው የላከችልን እና ምንም አልተበላሸም። ይገርማቸዋል። ምናልባት ያው ሰው ቤት ስትሆኑ ያለውን ነገር መጠንቀቅ ስላለብኝ ብቻ ነው እንጂ እንትን የጨመርኩትኝ ኔስካፌ የጨመርኩትኝ እንዲሁ ቢገባ ራሱ ምንም ችግር የለውም። ሽታው ራሱ በጣም ነው ደስ የሚለው። እንግዲህ በምትመለከቱት መልኩ ኔስካፌውን ጨምሬ እቀባለሁ ማለት ነው። ይኸው ወደ ክላስ ይዤ ገባሁትኝ። ይሁትማ ይሄ አሁን 2 ዓመት ሞላ። እንግዲህ 2 ዓመት መቼ ነው የሚሞላ? 2 ዓመት ጸጉርሽ ምናምን ትላላችሁ። ጠዋት እንግዲህ ከእንቅልፋችሁ ስትነሱ ምንም ማለት አትችሉም። የቤታችሁ ወይም የአባታችሁ ቤት ቢሆን ያለውን ነገር ዝግጅት ታደርጋችሁ ነው የምትገቡትና ያው ሰው ቤት እንደመሆኔ የሆነ በቃ አለ አይደለ ራሴን እንደፈለኩ እንትን መሆን ስለማልችል ነው እንጂ ጸጉሬ በጣም አድጓል። ከማደግም ከእርዝመትም በላይ ደግሞ ጤናማ ጸጉር ነው ያለኝና በጣም ምርጥ ጸጉር ነው። በእውነቴን ነው የምላችሁ። እንግዲህ 2 ዓመት ሞልቶታል። ጸጉሬ እንዳለው ተላጭቼ ነበር እንግዲህ ብዙ ጊዜ እነግራችኋለሁ እና 2 ዓመት ሞልቷል። በጣም ምርጥ ጸጉር ነው አለኝ። እንግዲህ ኢትዮጵያ እስከሚገባ ማለት ነው ጸጉሯ ወርዶ እየተባልኩ እንግዲህ ይገባለሁኝ። እንግዲህ በምትመለከቱት መልኩ የክሬሙን ነገር ቢያበሳጨኝም እንግዲህ በምትመለከቱት መልኩ
ቅቤ ተቀብቼ ያለው። ወይኔ እናንተ ዘይት ስትቀቡ ማለት ነው ወደ ውስጥ አይገባም። በቃ እንዲሁ እኔ 2 ሻሽ ምናምን ደርቤ የማስርበት ጊዜያቶች አሉ ማለት ነው። በቃ ወደ ውስጥ አይገባም ታውቃላችሁ። ይሄ ግን ማለት ነው እኔ 1 ሰዓት 2 ሰዓት አቆይቼ እታጠባለሁ ብዬ ነበር። ነገር ግን ውስጤ እርካታ እኔ ምን ብዬ ልንገራችሁ ውድ ቤተሰቦቼ። እና ለ4 ሰዓት በቃ ወደ 4 ሰዓት አካባቢ ነበር የተቀቡት። ማታ ሊተኛ አካባቢ ነው የታጠብኩትኝና በጣም የሚገርም ራስ ምታት ራሱ ወዴት እንደጠፋ ሁላ እስከ ማላስታውስ ድረስ ነው እንግዲህ በጣም ውስጤ እርካታ ያገኘውና በዚህ አጋጣሚ ምናልባት በተለይ በዱባይ ውስጥ የምትኖሩ እህቶች ካላችሁ እኔ ከዚህ በፊት ገዝቼው አላቅም። ነገር ግን ከቻላችሁ ገዝታችሁ አልፎ አልፎ ቢያንሱ እንኳን በወር አንዴ በ2 ወር አንዴ ከቻላችሁ በ15 ቀን አንዴ ቅቤ ገዝታችሁ ብትጠቀሙ እመክራችኋለሁ። ምንም የፈለገ ቅባት ብንቀባ የፈለገ የተቀመመ ነገር ብንቀባው እንደ ቅቤ እርካታ አይሰጥም። ውስጣችን ማለት እውነት እስከ ውስጥ ነው የሚገባው ቅቤና ያው እኔ የገጠር ልጅም ስለሆንኩ ነው መሰለኝ ቅቤ በጣም ነው የምወደውና ውድ ቤተሰቦች በጣም የተለየ ስሜት ነው የተሰማኝ። እንግዲህ ይህንን ቪዲዮ ጨርሳችሁ በማየት ሀሳብ አስተያየታችሁን እንድታስቀምጡልኝ በትህትና እጠይቃችኋለሁኝ። የፈለገ ቅባት ቢኖር የፈለገ ውድና ርካሽ ቤታችሁ ቢታዘጋጁ ራሱ ማለት ነው የቅቤን ቦታ በጭራሽ አይተካም። ይህንን አያችሁ፣ ይህንን የፀጉር ማሳዣ ከዚህ በፊት በዚሁ ፀጉር ማስጃ ምክንያት ከጓደኛዬ ጋር ተጣልቻ ታውቃለሁ። ምክንያቱም እኔ ማውጣት አልችልም። ያው ትወጣለች እና ገዝታ ነበር እና መጀመሪያ ሰጠችኝ። ከዛም በኋላ ይፈልጋሉ ብላ ወሰደችብኝ ማለት ነው። በጣም ተበሳጨሁትኝና ከዛም በኋላ ከሴትዮ ጋር የሆነ ሀዲቃ ሄደን ነበር። የኢትዮጵያውያን ሱቅ አለ። ዝም ብለን ስናልፍ ከዛ አገኘሁት። 10 ብር ነው 10 ድርሃም ገዛሁትኝ እላቸዋለሁ። በጣም ነው የምወደው። ይሄ ፀጉራችሁን ሰብሰብ አድርጎ ነው የሚይዘው። በዚህ በምትመለከቱት መልኩ እንግዲህ ሱፍራችንን የፀጉር ፌስታል ሱፍራ ነው እንግዲህ ያሰርኩት። እናንተ ያላችሁትን ነገር መጠቀም ትችላላችሁ። እንደ ማንም መሆን አትፈልጉ። እንደ ራሳችሁ በራሳችሁ ከለር፣ በራሳችሁ መልክ፣ በራሳችሁ ሙድ ፈታ በሉ። ውድ ቤተሰቦች እንግዲህ ቪዲዮን ጨርሳችሁ ይውልኝ። አልፎ አልፎ ነው እንግዲህ ቪዲዮ የምሰራው፣ ሁሌ እየሰራው አላጨናንቃችሁም። እባካችሁ ጨርሳችሁ በማየት አበረታቱኝ፣ ከጎኔ ሁኑልኝ። ዋው እንዴት እንደሚያምርብኝ! ነገ ደግሞ ውፍር ብዬ ነው የምነሳው። ስተኛና ቅቤ ሲቀባ በጣም እወፍራለሁና እንግዲህ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ ባይ።